በአረብ ሀገራት ላይ ሆናችሁ ኔስካፌ የምትጠጡ እህቶች በጣም ጥንቃቄ ልታደርጉ ይገባችኋል ማለት ነው። ውድ ቤተሰቦቼ ያው እንግዲህ በሰሞን በቲክቶክ ላይ አይታችኋል ብዬ ተስፋ አድርጋለሁ ማለት ነው። እንግዲህ አንዲት እህታችን ከስደት እንዳረፈ እናውቃለን። እሱም እንግዲህ ምንድነው አብዛኛውን ኔስካፌ ነው እንደዚህ ያደረጋት እየተባለ ነው ማለት ነው። ኔስካፌ ብዙን ጊዜ አረብ ሀገር የምንሰራ ልጆች እናዘወትራለን። እኔ እንኳን እግዚአብሔር ይመስገን እንዳለመታደል ሆኖ አልወደውም። ከስንት አንዴ እሱንም ማዘውተር ሳይሆን ከስንት አንዴ ነው የምጠቀመው እንጂ ሁሌ አልጠቀመውም። ባይዘው ፀጉሬ እንዴት እንደተንጨበረረ ማለትም እና እኔ ጋር የምትሰራ እንደሆነ ሲያልጅ ነበረ ማለት ነው። አሁን ግን ተሳፍራለች በሁለት አመቷ። ምክንያቱም ሌላ ሀገር ሰራተኞች እንደኛ ሀገር አይቀመጡም እና እሷ በጣም ከመነሳቷ በባዶ ወዷ ራሱ የሚገርማችሁ ነገር ማንቆርቆር ያለ አይደለ በሱ የሞላ ኔስካፌን የምታፈላ እግዚአብሔርን ከዛ እሱን ስጠጣ ነው የምትውል። እኔ ግን እንደዚህ ጉዳት መኖርና ለመኖር ራሱ አላውቅም። በሰሞን ብዙዎች እያወሩ ስለሆነ እና አንዳንድ እህቶችም አላችሁ ኔስካፌ የምትጠቀሙ። ስለዚህ እህቶች ጥንቃቄ አድርጉ። እውነቴን ነው የምላችሁ፣ በጣም ጥንቃቄ ልታደርጉ ይገባችኋል ማለት ነው እና ያው እንደገና ደግሞ ምግብ ሳትበሉ ኔስካፌ ትጠጣላችሁ ካለ በለዚያም ደግሞ ሱስ ካለባችሁ ያኔ ሳይበዛ ምግብ በልታችሁ እንጂ ምግብ ሳትበሉ እባካችሁ ኔስካፌ አትጠቀሙ። በአረብ ሀገራት ላይ የምትኖሩ እህቶች እውነት ለመናገር በጣም ከባድ ነው፣ ኃይለኛ ነው። እኔ አንዳንዴ የሆነ በፊት ስራ ሲበዛብኝ ምናምን እሱን ነገር እጠቀመው ነበር ድሮ እና ስጠጣው በጣም በቃ የሆነ ዙሩሩር ያደርገኛል፣ ራሴን አመጥ ነው እና ልትጠነቀቁ ይገባችኋል እህቶቼ። በዛ ላይ ደግሞ አሁን ሙቀት ነው፣ በጣም ኃይለኛ ሙቀት አለ ሳውዲ ላይ። ውሃ ማለት ሳውዲ ሳይሆን ሁሉም አረብ ሀገራት ላይ በጣም ኃይለኛ ሙቀት አለ እና ውሃ እየጠጣችሁ ራሳችሁን ጠብቁ፣ ምግብ እየበላችሁ ስሩ። የእውነቴን ነው የሚላችሁ እና ደግሞ የሆነ ነገር ሲሰማችሁ ደግሞ ዝም ብላችሁ ደግሞ አትስሩ። እውነቴን ነው የምላችሁ። ለማን አባቱ ነው የምንሰራኛ እንደኛ ሁሌ ለሰው ደግሞ ለማንመሰግነው ማንም ለማያመሰግነን እና ስለዚህ ሁላችሁም ጥንቃቄ ልታደርጉ ይገባችኋል። ቤተሰቦቻችን እህቶቻችን ላልሰሙትም አሰሙ። አንዱ ከአንዱ ነው የሚሰማ። እንደዚህ ሶሻል ሚዲያ ሳይጠቀሙ ሳያውቁ እንደዚህ አይነት ነገር የሚጠቀሙ ካሉ ንገሯቸው፣ ችግር የለውም። እውነቴን ነው የምላችሁና ይሄን ያለው ነገር ማለት ነው። ስለዚህ አንድ ሰው እንኳን መቀየር ትልቅ ነገር ነው እና ተጠንቀቁ ማለት ነው። ቤተሰቦች ምርጦች እና ያወሬ ያላብዛባችሁ ጋይስ። በተረፈ ሰላማችሁ ይብዛልኝ ማለት ነው እና ተጠንቀቁ። እሺ ውዶቼ፣ ውዶቼ ሳትወድቁ ተጠንቀቁ። ከወደቃችሁ ማንም የሚፈልጋችሁ የለም ማለት ነው። እናንተ ስትኖሩ ነው ሁሉም የሚወዳችሁ። ከዛ ውጭ ማን ይዞሩ ላያችሁ ትላላችሁ። ድመታችን ላሳያችሁ። አያችኋት እንዴት እንደተኘ ርዬ የት ቢላ ርዬ አይ ወርዬ ዋታል እኮ የሚበላ ስለሌለ እርቦሽ ነው የቸዋት ምሳ ወረዋ መስራት ነው።